የእግዚአብሔር ቃል ግን ስለ ጽድቅ ምንድነው የሚያስተምረው? በሮሜ መጽሐፍ ሐዋርያው ጳውሎስ በምዕራፍ 10 ላይ ስለ ጽድቅ ሲናገር ሰው በልቡ አምኖ ይጸድቃል ብሎ ጽድቅ የሚገኝበትን መንገድ ተራራ ወይም ሸለቆ በመውረድና በመውጣት ሳይሆን ሰው በልቡ በማመን ጽድቅን እንደሚቀበል የእግዚአብሔር ቃል ያስተምራል። ይህንን የእግዚአብሔር ቃል ጽድቅን ሲያስተምር ሐዋርያው ጳውሎስ በምዕራፍ 4 ላይ እንግዲህ አባታችን አብርሃም ሆነ ምን እንላለን? አብርሃም በሥራ ጸድቆ ቢሆን ኖሮ የሚመካበት ነገር አለው ይላል። የአብርሃም ትምክህት ይሄ ነው ብሎ የሚያሳየው የሰራው ሥራ ሳይሆን ያመነውን ነው። አብርሃም በመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 15 ላይ ለእግዚአብሔር እንደዚህ አለ፣ አንተ ልጅን ሰጥሃለሁ ትለኛለህ። ምን ልጅን ሰጠኛለህ? ይሄ የደማስቆ ሰው ኤሌዘር ይወርሰኛል ብሎ አለው እና እግዚአብሔር ደግሞ አብርሃምን እንደዚህ አለ። አብርሃምም እግዚአብሔር አውጥቶት ወደ ሰማይ ተመልክቶ ከዋክብትን እስኪ ቁጠር እኔ ልክ ዘርህን እንደዚህ አበዛለሁ ባለው ጊዜ አብርሃም እግዚአብሔርን አመነ ይላል። እግዚአብሔር ለአብርሃም የሰጠውን የተስፋ ቃል እንደሚፈጽምለት አብርሃም እግዚአብሔርን አመነው። ያ እግዚአብሔርን ያመነበት እምነት ጽድቅ ሆኖ ተቆጠረለት ይላል። ከዚህ በኋላ ያሉትን የሕይወት ምዕራፎቹ ስታዩ አብርሃም የተጓዘውን ነገር የተጓዘው እግዚአብሔርን በማመን እንጂ በመስራት አልነበረም። እግዚአብሔርን በማመን የተንቀሳቀሳቸው መንቀሳቀሶች ከእምነት በኋላ የተሰሩ ስራዎች ናቸው። እንግዲህ እምነትና ስራ ተያያዥ የሆኑ ነገሮች ቢሆንም ስራ ግን እምነትን ቀድሞት አያውቅም። ጽድቅ የሚመጣው ከስራ ጋር ሳይሆን ከእምነት ጋር ተገናኝቶ እንደሆነ የእግዚአብሔር ቃልን ስናነብ ሰው የሆነ ነገር ሰርቶ ተራራ ወጥቶ ሸለቆ ወርዶ መልካም ነገር አድርጎ ሰዎች አብልቶ አጠጥቶ የሆነ ነገር እንደ ጽድቅ ሊሆን አይችልም። ጸጋ ሊሆን አይችልም። ያ ለሰራው ነገር ደሞዝ ነው የሚሆነው። ብዙዎቻችን ስራ እንሰራለንና የሰራነው ስራ ወር ሲመጣ ደግሞ የዛን ስራ ዋጋ እንቀበላለን። በስራ መጽደቅ ሳይሆን ደሞዝ ማግኘት ነው የሚቻለው። በስራ መጽደቅ አይቻልም። በስራ ግን ደሞዝ ማግኘት ነው ይቻላል። መልካም ነገር ዘርቶ መልካም ነገር ማጨድ ይቻላል። በጎ ነገር አድርጎ በጎ ልናገኝ እንችላለን። ሰው የዘራው ያንኑ ስለሚያጭድ በጎ ደግሞ ዘርቶ በጎ ሊያጭድ ይችላል እንጂ በጎ ዘርቶ ጽድቅ አያጭድም። ጽድቅን የሚያጭደው አምኖ ነው። ሰው በልቡ አምኖ ነው የሚጸድቀው። ስለዚህ የእግዚአብሔር ቃል እምነቱ ጽድቅ ሆኖ ተቆጠረለት ይላል። ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። በስራ ሳይሆን ኃጢአተኛውን ሊያጸድቀው የሚችል ኃጢአተኛውን ሊያጸድቀው የሚችል እንደሚችል አምኖ እርሱን ለተቀበለ ኃጢአተኛውን ሰው ጻድቅ ሆኖ ይቆጠርለታል፣ ጽድቅ ሆኖ ይቆጠርለታል። ኃጢአተኛነቱን የሚያነጻ ደግሞ የሚያጸድቀው ይሄው ትኩስ ደም ይሄው ያመነው እምነት እርሱን ንጹሕና ነፃ ያደርገዋል። ለሚያምን ሰው ከኃጢአቱ አውጥቶ ሊያጸድቀው ለሚችል የታመነ እንደሆነ ለሚረዳ ሰው ዛሬም ጽድቅ ሆኖ ይቆጠርለታል ይላል። ጌታ አምላክ እግዚአብሔር የተመሰገነና የተባረከ ይሁን።